እንኳን ወደ ኩራዝ ፖድካስት በሰላም መጣችሁ። ወንደሰን ነኝ። ክርስትና ለመሆኑ በስንት ይከፈላል? ካቶሊክና ኦርቶዶክስ ልዩነታቸው አንድነታቸውስ ምንድነው? ለመሆኑ ጴንጤ የሚባል እምነት አለ? ካለስ ከአድቬንቲስቶች ጋር ልዩነቱ ምንድነው? ሞርሞኒዝም ምንድነው? አንግሊካን ቸርችስ? በዛሬው ዝግጅታችን ይህንንና እነዚህን የመሳሰሉ ብዙ ጥያቄዎችን ለመመለስ እሞክራለሁ። ይህን ዝግጅት ካዩ በኋላ ስለተለያዩ የክርስትና እምነቶች በቂ ግንዛቤ ይኖረውታል። አብራችሁን ቆዩ። በዓለም ዙሪያ ከ2.6 ቢሊዮን በላይ ተከታዮች ያሉት ክርስትና በዓለም ላይ ትልቁ ሃይማኖት ነው። መነሻው በአንደኛው ክፍለ ዘመን ከክርስቶስ ልደት በኋላ ከኢየሱስ ክርስቶስ ትምህርቶች ጋር የተያያዘ ነው። ሁሉም ክርስቲያኖች እንደ ኢየሱስ መለኮታዊነት፣ ለሰው ልጅ መዳን መሞቱና ትንሣኤው እና የመጽሐፍ ቅዱስ ስልጣን ያሉ መሰረታዊ እምነቶችን የሚጋሩ ቢሆኑም እምነቱ በታሪካዊ ልዩነቶች፣ በስነ መለኮት አለመግባባቶች፣ በባህላዊ ልዩነቶችና በተአድሶዎች ምክንያት ወደ ብዙ ቅርንጫፎች፣ ወጎችና ቤተ እምነቶች ተከፋፍሏል። ምሁራን ክርስትናን ብዙውን ጊዜ በስድስት ዋና ቡድኖች ይከፍሏቸዋል። አንደኛ ካቶሊካዊት ክርስትና፣ ሁለተኛ የምስራቅ ኦርቶዶክስ ክርስትና፣ ሶስተኛ ኦሪየንታል ኦርቶዶክስ ክርስትና ወይም ኦሪየንታል ኦርቶዶክስ ቸርችስ የኢትዮጵያ ኦርቶዶክስ ተዋሕዶን የሚጨምር ነው። አራተኛ የአሦራውያን የምስራቅ ክርስትና ወይም ሲሪያ ውስጥ አሁን ያለ ፕሮቴስታንት ክርስትና እና የመልሶ ማቋቋም ወይም ሬስቶሬሽኒዝም ክርስትና የሚባለው። እነዚህ ቡድኖች የተነሱት በዋና ታሪካዊ ክፍፍሎች ወይም ሂስቶሪካል ስኪዝም ምክንያት ነው። አንደኛው ቀደምት ክፍፍሎች ወይም early schism የሚባለው በአምስተኛው ክፍለ ዘመን የተከሰተ የክርስቶስን ተፈጥሮና ባህሪን በተመለከተ የተደረጉ ክርክሮች ናቸው። ሁለተኛው ታላቁ ክፍፍሎች የሚባለው ወይም ደግሞ the great schism በ1054 ወይም በ11ኛው መቶ ክፍለ ዘመን እንደ አውሮፓውያን አቆጣጠር በምዕራባዊ ካቶሊክና በምስራቅ ኦርቶዶክስ አብያተ ክርስቲያናት መካከል የተደረገ ክፍፍል። ሶስተኛው የፕሮቴስታንት ተሐድሶ ወይም the Protestant Reformation movement የሚባለው በ16ኛው መቶ ክፍለ ዘመን በካቶሊክ ቤተክርስቲያን ላይ በተነሱ ተቃውሞዎች፣ ለምሳሌ የጳጳሱን ተጽዕኖና ስልጣን በመቃወም መጽሐፍ ቅዱሳዊ አይደለም በሚልና አስራት በኩራትን በመቃወም ታይትን በመቃወም የተነሱ ናቸው። አራተኛው የህዳሴ እንቅስቃሴ የሚባለው ወይም ሬስቶሬሽን ሙቭመንት የሚባለው 19ኛውና 20ኛው መቶ ክፍለ ዘመን ላይ የመልሶ ማቋቋም ጥረቶች ጥንታዊውን ክርስትና እንደገና ለመመለስ በሚል የተደረጉ ክፍፍሎች ናቸው። በእነዚህ አራት ታሪካዊ እንቅስቃሴዎች ምክንያት ነው ዛሬ የምናያቸው የተለያዩ የክርስትና ክፍሎች የተፈጠሩት። በሚቀጥለው ክፍል ስለ ዋና የክርስትና ቅርንጫፎችና ቁልፍ ንዑስ ቅርንጫፎች ወይም ሃይማኖቶች ዝርዝር መግለጫ፣ ግምታዊ ዓለም አቀፍ አባልነት ወይም የተከታዮችን ብዛት ጨምሮ የዚህ ቁጥር ምንጭ እንደ ወርልድ ክርስቲያን ዳታቤዝ፣ ፒው ሪሰርች እና የሃይማኖታዊ ሪፖርቶች ባሉ ምንጮች ነው። የእነዚህ ዋና እምነቶች፣ ልዩ ልማዶችና ታሪካዊ አመጣጥን በዝርዝር ለማየት እሞክራለሁ። አብራችሁን ቆዩ። አንደኛ ካቶሊካዊት ቤተክርስቲያን። ይህች ቤተክርስቲያን ከ1.3 እስከ 1.4 ቢሊዮን አባላት አሏት። በሐዋርያው ጴጥሮስ በኩል በኢየሱስ የተመሰረተው የመጀመሪያው ሁሉን አቀፍ ካቶሊክ ማለት ሁሉን አቀፍ ማለት ነው። ሁሉን አቀፍ ቤተክርስቲያን እንደሆነች አድርጋ ራሷን የምትቆጥር ትልቋ የካቶሊክ ቤተክርስቲያን ናት። ዋና የካቶሊክ አስተምሮዎችን እኔ ካቶሊካዊት ቤተክርስቲያን አስተምሮዋን የመሰረተችው በመጽሐፍ ቅዱስ፣ በቅዱሳን ወግ ማለትም የቅዱሳን አስተምሮና ትርጓሜን እና ማጂስቴሪየም ማለት የቤተክርስቲያኗ የማስተማር ስልጣን በተለይም ርዕሰ ሊቃነ ጳጳሳቱ የጴጥሮስ ተተኪነትን በሚሉ ሶስት ፒላሮች ወይም ምዕላዶች ነው። በመጽሐፍ ቅዱስ፣ በቅዱሳት ወግና በማጂስቴሪየም በሶስቱ ነው የካቶሊክ ቤተክርስቲያን አስተምሮዋን የመሰረተችው። ቅዱሳን አስተምሮቶች ስናይ 7 ቅዱሳን አስተምሮቶች አሏት ካቶሊክ ቤተክርስቲያን። አንዱ ጥምቀት፣ ቅዱስ ቁርባን፣ ማረጋገጫ ወይም ኮንፊርሜሽን ይሉታል በእንግሊዝኛ። ይህ ማለት ከቅዱስ ጥምቀት በኋላ ግለሰቦች የመንፈስ ቅዱስ ኃይል ያርፍባቸዋል፣ ከኢአማኝነት ወደ ካቶሊክነት ይቀየራሉ የሚል ሲሆን፣ እርቅ ወይም ኑዛዜ፣ የታመሙትን ሜሮን መቀባት፣ የቅዱሳን ሥርዓቶችና ጋብቻ ናቸው። የጳጳስን ቀዳሚነት ወይም የማይሳሳትን መሆን ማለትም የጴጥሮስ ተተኪነትን ታምናለች የካቶሊክ ቤተክርስቲያን። በማርያምና በቅዱሳን ክብር ታምናለች ወይም the veneration of the virgin mary ይሉታል። በቅዱስ ቁርባን ውስጥ የምስጢር ቁርባንን ትቀበላለች፣ የሚስጥረ ቁርባንን ትቀበላለች። በመንጽሄ ወይም ፐርጋቶሪ ታምናለች። መንጽሄ ማለት በምድርና በመንግስተ ሰማያት መካከል ያለ ነፍሳት የሚነጹበት ስፍራ ነው። የሴሌቤት ቄስነት ይህም ማለት የቄሶችን ደናግልነት ተከብራለች።
አሁን ደግሞ የካቶሊክ ዋና ንዑስ ቡድኖችን እንመልከት። አንደኛው የሮማ ካቶሊክ ሲሆን ሁለተኛው የምስራቅ ካቶሊክ ቤተክርስቲያን ናቸው። አንደኛ የሮማ ካቶሊክ ቤተክርስቲያን ወይም የምዕራብ ካቶሊክ በቫቲካን ከተማ ውስጥ መቀመጫዋን ያደረገችው የሮማን ካቶሊክ ቤተክርስቲያን አብዛኛው የካቶሊክ አማኝ ሕዝብ የሚከተላት ቤተክርስቲያን ናት። የሮማን ካቶሊክ ከታላቁ መለያየት ወይም ዘ ግሬት ስኪዝም ከሚባለው በ11ኛው መቶ ክፍለ ዘመን እንደ አውሮፓውያን አቆጣጠር ከተከሰተው የሞራባውያን የክርስትና የበላይነትን የያዘ ሲሆን ያደገውም በሚስዮናውያን አማካኝነት ነው። እስኪ ስለነዚህ የካቶሊክ ሚስዮናውያን ካቶሊክ እምነትን በዓለም ላይ እንዲስፋፋ ያደረጉ ዋናዎቹን በጥቂቱ ላሳያችሁ። አንደኛው ኢየሱሳውያን ይባላሉ ወይም የኢየሱስ ማህበር። ኢግናቲየስ ሎዮላ የተባለ የስፔን ባስክ መኳንንት እና ከወታደርነት ወደ ቄስነት የተቀየረ የንጉሳዊ ዘር የነበረው ግለሰብ በ1540 የመሰረተው የሚስዮናውያን ማህበር ሲሆን ለትምህርት፣ ለስነ መለኮት፣ ለዓለም አቀፍ ተልእኮዎች ማንበብና ማሰላሰል ላይ ያተኩራሉ። መንፈሳዊ ዘቢያቸው ማስተዋል ወይም ጥሞና ላይ፣ ስነ ምግባር እናም ከተለያዩ ባህሎችና ቋንቋዎች ጋር ራሳቸውን ማላመድን ያካትታል። የሚታወቁበት ዝናቸው ምሁራን መሆናቸውና በአወዛጋቢ አስተሳሰባቸው ነው። ከአወዛጋቢ አስተሳሰባቸው መሃል አንዱ ማቴዎ ሪቺ የሚባል ኢየሱሳዊ ወደ ክርስትና የተለወጡ ቻይናውያን ሰዎች ኮንፊሽየስ ጥንታዊ የቻይና ፈላስፋ ነው። ወደ ክርስትና የተለወጡ ቻይናዊ ሰዎች የኮንፊሽየስን አስተምህሮ አምልኮ እንዲቀጥሉ በመፍቀዱ አንደኛው ነው። ይህ ውሳኔ የካቶሊክ ቤተክርስቲያንን አስተምህሮ የሚጥስ ነው። ሁለተኛ ፍራንሲስካኖች ወይም ፍራየርስ ኦፍ ማይነርስ ይባላሉ በእንግሊዝኛው። ጣሊያናዊ የአሲሲ ፍራንሲስ በ1209 ዓመተ ምህረት በ13ኛው መቶ ክፍለ ዘመን የመሰረተው የካቶሊክ ኦርደር ሲሆን ድህነት፣ ትህትና፣ ለድሆችና ለእግዚአብሔር ፍጥረት እንክብካቤና ፍቅርን የሚሰብክ ቡድን ነው። አኗኗራቸው ቀላል ሲሆን በእንግሊዝኛው ሜንዲካንት ይባላሉ። ሜንዲካንት ማለት በልመና ስርዓት የሚኖሩ ማለት ነው። ልክ እንደኛዎቹ ላሊበላዎች። መንፈሳዊ ህይወታቸው ደስተኛ፣ ምድራዊ፣ ሩህሩህና ወንጌልን ቃል በቃል የሚኖሩ ናቸው። ሶስተኛ ካፑቺንስ የፍራንሲስካኖችን አስተምህሮ በማሻሻል የተፈጠረ ቡድን ነው። በ16ኛው ክፍለ ዘመን የተመሰረተ ሲሆን ትኩረት የሚያደርጉት ጥብቅ ድህነት ላይ፣ ስብከት፣ ለድሆች አገልግሎት መስጠት ላይ ነበር። በቡናማ ኮፍያቸውና በረጃጅም ጢማቸው ይታወቃሉ። መንፈሳዊ ህይወታቸው ንስሐና ርህራሄን በማስተማራቸው ነው። የሚታወቁበት የማስተማር መንገድ ልክ ዛሬ ኢትዮጵያ ውስጥ በየመንገዱ እንደሚያስተምሩት ወንጌላውያን በየጎዳናውና በየአደባባዩ አገልግሎት በመስጠታቸው ነው። አራተኛ ዶሚኒካውያን። መስራቻቸው ዶሚኒክ ደ ጉዝማን ወይም የጉዝማኑ ዶሚኒክ ሲባል ደ የሚለው የእንግሊዘኛው ቃል በግዕዝ ዘ የሚለውን ይወክላል። ልክ ተክለ ሃይማኖት ዘቡልጋ ወይም አባ ጊዮርጊስ ዘጋስጫ ስንል የቡልጋው ተክለ ሃይማኖት ወይም የጋስጫው አባ ጊዮርጊስ እንደምንለው ማለት ነው። የዶሚኒካውያን ማህበር የተመሰረተው በ1216 ነበር። መንፈሳዊ ህይወታቸው ቅዱሳን መጻሕፍትን ማጥናት፣ መስበክ እና ማስተማር ላይ ያተኮረ ነው። ታዋቂው የካቶሊክ ቅዱስ አባት ቶማስ አኩናስ የዚህ ቡድን ውጤት ነበር። አምስተኛ ቤኔዲክቲንስ። የቤኔዲክቲንስ መስራች ቤኔዲክት ኦፍ ደ ኑርሲያ ሲሆን የተመሰረተው በ6ኛው መቶ ክፍለ ዘመን ነው። ትኩረት የሚያደርጉት የገዳማዊ ህይወት፣ ጸሎት፣ ስራና እርጋታ ላይ ነው። የሚታወቁት በዚህ አባባላቸው ነው። ኦራ ኤ ላቦራ ወይም በእንግሊዘኛው ፕሬ ኤንድ ወርክ፣ ጸልዩና ስሩ በሚለው ንግግራቸው ነው። እነዚህ ከላይ ያየናቸው በሙሉ የምዕራብ ካቶሊክ ወይም ሮም ላይ ያለችውን የቅዱስ ጴጥሮስ ደብር አካላት ሲሆኑ ቀጥሎ ደግሞ የምስራቅ ካቶሊክ ክርስቲያኖችን እናያለን። የምስራቅ ካቶሊክ አብያተ ክርስቲያናት ለምሳሌ የዩክሬን ግሪክ ካቶሊክ፣ ማሮኒት፣ ሲሮ ማላባር፣ የሜልኪት ግሪክ ካቶሊክ ቤተክርስቲያን ከሮም ጋር እብረት ያላቸው ነገር ግን የምስራቃዊ ስርዓቶችንና ልማዶችን የሚይዙ ናቸው። ጥቂት ስለ ማሮኒት ካቶሊኮች፣ ስለ ሲሮ ማላባር እና የሜልኪት ግሪክ ካቶሊክ ቤተክርስቲያን ልግለጽ። እነዚህን ቤተክርስቲያናት ብዙዎቻችን ሰምተናቸው መናቅ ስለማይመስለኝ። ማሮናውያን በሊባኖስ የሚገኙ የሶሪያ ዝርያ ያላቸው የምስራቅ ካቶሊክ ቡድን ሲሆኑ ከሮማ ካቶሊክ ቤተክርስቲያን ጋር ሙሉ ህብረት ያላቸው ቢሆንም የራሳቸውን ልዩ አምልኮ ስርዓትና ልማዶች ይከተላሉ። በአራተኛው ክፍለ ዘመን በነበረ ሴንት ማሮን በሚባል ወይም ቅዱስ ማሮን በሚባል ሰው የተሰየሙት እነዚህ ህዝቦች እምነታቸውን ከ1600 ዓመታት በላይ የጠበቁ
በአሜሪካና በአውስትራሊያ ከፍተኛ የዳያስፖራ አባላት ያላቸው ጠንካራ ታሪካዊ ማህበረሰብ ናቸው። ሲሮ ማላባር የሲሮ ማላባር ቤተክርስቲያን በኬረላ ወይም ህንድ እና በዓለም አቀፍ ስደተኞች መካከል ከ4.6 ሚሊዮን በላይ አባላት ያሉት በ52 ዓመተ ምህረት ወይም በአንደኛው መቶ ክፍለ ዘመን ከክርስቶስ ልደት በኋላ በሐዋርያው ቅዱስ ቶማስ የተመሰረተው ይህ ጥንታዊ የቅዱስ ቶማስ ክርስቲያን ማህበረሰብ በባህሉ ህንዳዊ፣ በሃይማኖቱ ክርስቲያን እና በአምልኮ ምስራቃዊ ነው። የሜልኪት ግሪክ ካቶሊክ ቤተክርስቲያን የሜልኪት ካቶሊክ ቤተክርስቲያን ከሮም ከሊቀ ጳጳሱ ጋር ሙሉ ህብረት ያላት የምስራቅ ካቶሊክ ቤተክርስቲያን ናት። ነገር ግን የባይዛንታይን ስርዓት ወጎችና መንፈሳዊነት ትከተላለች። የምስራቅ አውሮፓን ማለት ነው። ከአንጾኪያ ጥንታዊ የክርስቲያን ማህበረሰቦች የመነጨው በአብዛኛው የመካከለኛው ምስራቅ የአረብና የግሪክ ታሪካዊ ቅርጽ ያላት ቤተክርስቲያን ናት። ሜልኪት የሚለው ስም የመጣው ሜሌክ ከሚለው የአረማይክ ቃል ሲሆን ትርጉሙም ንጉስ ማለት ሲሆን ይህንንም ስም የተጠቀሙት በ451 ዓመተ ምህረት በአምስተኛው መቶ ክፍለ ዘመን ማለት ነው ከቄልቄዶን ጉባኤ በኋላ ለባይዛንታይን ንጉሠ ነገሥት የነበራቸውን ታሪካዊ ድጋፍ ለማሳየት ነው። እነዚህ በምስራቅ ካቶሊካዊ ቤተክርስቲያን ውስጥ ያሉ 23 ቤተክርስቲያናት ራሳቸውን በራሳቸው የሚያስተዳድሩ ሲሆን ከሮማ ካቶሊክ ቤተክርስቲያን ጋር ሙሉ ህብረት አላቸው። የራሳቸው ፓትርያርኮች፣ ጳጳሳትና ሲኖዶሶች ቢኖራቸውም የሮሙን ሊቀ ጳጳስ ርዕሰ ሊቀ ጳጳስነት ግን ይቀበላሉ። የምስራቅ ክርስትናን ስነ መለኮት፣ ስነ ስርዓት እና መንፈሳዊነት ይጠብቃሉ ወይም ይከተላሉ። ሙሉ በሙሉ የካቶሊክ አስተምሮን ይከተላሉ። ነገር ግን አስተምሮዋቸው ብዙውን ጊዜ በምስጢር ወይም ሚስትሪ እና ቲዎሲስ ማለት የግሪክ ቃል ሲሆን ከፈጣሪ ጋር ፍጹም አንድነትና ህብረትን የሚያሳይ ነው። ምስጢርና ቲዎሲስ ላይ ያተኮረ ነው አስተምሮዋቸው። እነዚህ ክርስቲያኖች የሮማን ካቶሊክ እምነት ተከታዮች አይደሉም። ነገር ግን በተለያዩ የታሪክ ጊዜያት ከሮም ጋር የተገናኙ ጥንታዊ የምስራቅ አብያተ ክርስቲያናት ናቸው። ታሪካዊ ዳራቸውን ስናይ በክርስቲያን ምስራቅ ወይም በመካከለኛው ምስራቅ፣ በምስራቅ አውሮፓ፣ በሰሜን አፍሪካና በህንድ የሚገኙ ናቸው። ብዙዎቹ ከግሬት ስኪዝም ወይም ከታላቁ መከፋፈል በኋላ ይሄ በ1054 ዓመተ ምህረት እንደ አውሮፓውያን አቆጣጠር በ11ኛው መቶ ክፍለ ዘመን ማለት ነው ከተከሰተው መከፋፈል በኋላ ከሮማን ካቶሊካ ቤተክርስቲያናት የተለዩ ናቸው። በኋላም ወጎቻቸውንና አስተምህሮቻቸውን እየጠበቁ ከሮም ጋር እንደገና ህብረት ጀምረዋል። አምልኮና መንፈሳዊነታቸው ምን ይመስላል? ስነ ስርዓታቸው ምስራቃዊ ነው፣ ባይዛንታይን ነው ወይም እስክንድሪያ፣ አንጾኪያ፣ አርሜኒያና ከለዳውያንን ይመስላል። ከሐውልቶች ይልቅ አይከንስ የሚባሉትን በእንግሊዝኛ ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይከኖች ላይ ያተኩራሉ። ማለትም የቅዱሳን የመላእክት ስዕሎችን እንጂ ሐውልቶች የሏቸውም። እንደዚህ አይነት ሐውልቶች በምዕራብ የካቶሊካ ቤተክርስቲያናት ላይ በብዛት ያገኙቻላችሁ። ለምሳሌ እንደ ሮም፣ እንደ ሚላን፣ እንደ ፓሪስ፣ እንደ ለንደን ባሉ ከተሞች ላይ መለኮታዊ ስነ ስርዓታቸው ፍጹም ስሜት ውስጥ የሚከቱ መዝሙሮችና አምላካዊ ቅዳሴዎች አሏቸው። በብዙዎቹ የምስራቅ ካቶሊክ ቤተክርስቲያናት ካህናት እንዲያገቡ ይፈቀዳል። ሁለተኛው የምስራቅ ኦርቶዶክስ እምነት። ይህች ቤተክርስቲያን ከ200 እስከ 260 ሚሊዮን አባላት አሏት። ብዙ ጊዜ ኦርቶዶክስ ማለት ትክክለኛ እምነት ማለት ነው። ብዙ ጊዜ ኦርቶዶክስ ተብሎ የሚጠራው ከጥንታዊው ክርስትና ጋር ያለውን ቀጣይነት አጽንዖት የምትሰጥ የአንደኛው ክፍለ ዘመን ቤተክርስቲያን ነች። መሰረቷን ያደረገችው በምስራቅ ሮማ ባይዛንታይን ወይም ቁስጥንጢንያ በእንግሊዝኛው ኮንስታንቲኖፕል በዛሬው ኢስታንቡል ተርኪ ሲሆን የሚከተሉት ቁልፍ ባህሪያት አሏት። አንደኛ፣ የምስራቅ ኦርቶዶክስ ስልጣኗን የምታገኘው ከመጽሐፍ ቅዱስ፣ ከባህል፣ ከትውፊት፣ ከህብረት ጉባኤዎች ወይም በእንግሊዝኛው ኤኩሜኒካል ካውንስልስ የሚባለው እነዚህ የመጀመሪያዎቹ 7 ጉባኤዎች ናቸው። እነዚህ 7 ጉባኤዎች በምስራቅ የሮማ ግዛት የተካሄዱና በንጉሠ ነገሥታት የተጠሩ ሲሆን በክርስትና ታሪክ ውስጥ መሰረታዊ ስልጣን ያላቸው ጉባኤዎች ናቸው። ስለ ሥላሴና ስለ ክርስቶስ ተፈጥሮ ዋና የክርስትና አስተምህሮች የተቋቋሙበት ጉባኤዎች ናቸው። እነዚህ 7 ጉባኤዎች የኒቂያው ጉባኤ፣ የቁስጥንጢንያው ጉባኤ፣ የኤፌሶን ጉባኤ፣ የኬልቄዶን ጉባኤ፣ የሁለተኛው ቁስጥንጢንያ ጉባኤ፣ የሶስተኛው ቁስጥንጢንያ ጉባኤና የሁለተኛው ኒቂያ ጉባኤ ተብለው ይጠራሉ። የምስራቅ ኦርቶዶክስ ታሪካዊ ማዕከል ኮንስታንቲኖፕል ነው ወይም የዛሬው ኢስታንቡል ወይም የቱርክ ዋና ከተማ። መንፈሳዊ ቅርሳቸው ግሪክ፣ ሲሪያክ፣ ስላቪክ ማለት ፖላንድ፣ ሩሲያን ሲያካትት እና የመካከለኛው ምስራቅ ክርስትናን ይጨምራል። 7ቱ ቅዱስ ምስጢራትን ይከተላሉ ወይም ይቀበላሉ። ማለትም እንደ ጥምቀት፣ ክሪስሜሽን ወይም እኛ ሜሮን የምንለው፣ ቅዱስ ቁርባን፣ ኑዛዜ፣ ንስሐ፣ ጋብቻ፣ ሹመትና የታመሙትን መቀባት። ነጠላ ጳጳስ የላቸውም።
በሲኖዶስ ውስጥ ፓትርያርኮች ወይም ጳጳሳት የሚመሩ በእንግሊዝኛው አጠራር ኦቶሴፋለስ ወይም ደግሞ ገለልተኛ ራሳቸውን የቻሉ አብያተ ክርስቲያናት ናቸው። ካህናት እንዲያገቡ ብትፈቅድም ነገር ግን ጳጳሳት ደናግላን መሆን እንዳለባቸው ይደነግጋሉ። እነዚህ ቤተክርስቲያኖች እንደ ሮማን ካቶሊክ ቤተክርስቲያን ጳጳሱ የበላይ ነው ብለው አይቀበሉም። በጸሎታቸው ውስጥ ፊሊዮኪ የሚባል አስተምሮን ይጨምራሉ። ፊሊዮኪ የሚለው ቃል የላቲን ቃል ሲሆን እና ወልድ ማለት ነው። ይህም መንፈስ ቅዱስ ከአብ ብቻ ሳይሆን ከአብና ከወልድ እንደሚወጣ በኒቂያ የሃይማኖት ጉባኤ ላይ የታወጀ ነው። ይህ አዋጅ በ6ኛው ክፍለ ዘመን የተጀመረውን አሪያኒዝምን ለመዋጋት ታስቦ የተጨመረ ቢሆንም በሮማ ካቶሊክና በምስራቅ ኦርቶዶክስ አብያተ ክርስቲያናት መካከል ለተከሰተው የ1054ቱ የ11ኛው ታላቁ ክፍፍል አስተዋጽኦ አድርጓል። አሪያኒዝም በአሌክሳንድሪያው አሪዮስ ወይም ኤሪየስ ኦፍ አሌክሳንድሪያ የተመሰረተ የ4ኛው ክፍለ ዘመን የክርስትና ስነ መለኮታዊ ኑፋቄ ወይም ሄሬሲ ሲሆን ኢየሱስ ክርስቶስ ከእግዚአብሔር አብ ጋር ተመሳሳይ አይደለም፣ እኩል ሳይሆን የተፈጠረ የተወሰነ ነው ብሎ ያስተማረ ነው። አሪዮስ ተወግዞ ከቤተክርስቲያን እንደተባረረ ይታወቃል። ከዚህም በተጨማሪ የምስራቅ ኦርቶዶክሶች በመንጽሔት ወይም በእንግሊዝኛው ፐርጋቶሪ በሚባለው ያምናሉ። መንጽሔ ማለት ከላይ እንደተጠቀስኩላችሁ በእግዚአብሔር ጸጋ ለሞቱ ነገር ግን አሁንም ቀላል ኃጢአቶች ወይም ከኃጢአት ባህሪ ጋር የተያያዙ ነገሮች ላላቸው ሰዎች ከሞት በኋላ ጊዜያዊ የመንጻት ሁኔታ ወይም ቦታን የሚገልጽ የሮማን ካቶሊክ አስተምሮ ነው። ታዋቂ የምስራቅ ኦርቶዶክስ ቤተክርስቲያናት ምሳሌዎች፣ አንደኛው የግሪክ ኦርቶዶክስ፣ የሩሲያ ኦርቶዶክስ፣ የሰርቢያ ኦርቶዶክስ፣ የሮማንያ ኦርቶዶክስ ቤተክርስቲያን ይጨመራሉ። ሶስተኛ የሩቅ ምስራቃዊ ወይም ኦሪየንታል ኦርቶዶክስ እምነት። ይህ ቤተክርስቲያን ከ60 እስከ 90 ሚሊዮን የሚሆኑ አባላት አሏቸው ይላል። እዚህ ቁጥር ላይ ተቃውሞ አለኝ፣ ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ብቻዋን ከ60 ሚሊዮን በላይ አባላት እንዳሏት አውቃለሁ። የሩቅ ምስራቅ ያልኩት ከምስራቃዊ ኦርቶዶክስ ቤተክርስቲያን ለመለየት ሲሆን ኦሪየንታል የሚለው ቃል አውሮፓውያን ቻይናን፣ ጃፓንን የመሳሰሉ ሀገራትን ለመጥቀስ የሚጠቀሙት ነው። ነገር ግን በኦሪየንታል ኦርቶዶክስ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትገኝበታለች። የኦሪየንታል ኦርቶዶክስ ቤተክርስቲያናት አንዳንድ ጊዜ በኦርቶዶክስ ስር ቢመደቡም ነገር ግን የክርስቶስን ተፈጥሮ በማስመልከት ባላቸው ልዩነቶች ምክንያት ከሌሎች የኦርቶዶክስ ቤተክርስቲያናት የተለዩ ናቸው። ይህ ቤተክርስቲያን የኦሪየንታል ኦርቶዶክስ ቤተክርስቲያን ከቄልቄዶን ጉባኤ በኋላ ከሌሎች አብያተ ክርስቲያናት የተከፈለች በአፍሪካና በመካከለኛው ምስራቅ ጥንታዊ ወጎችን ጠብቃ ያለች ቤተክርስቲያን ናት። የዚህች ቤተክርስቲያን ዋና ዋና ባህሪያትን ባጭሩ እንመልከት። አንደኛው ማያፊሳይት ክርስቶሎጂ የሚባል አለ። በእንግሊዝኛው ዋን ዩናይትድ ኔቸር የሚል ያ ማለት ክርስቶስ ግራ መጋባትና መለያየት የሌለበት አንድ የተዋሃደ መለኮታዊና ሰብአዊ ተፈጥሮ አለው ብላ ታምናለች፣ ታስተምራለች። እነዚህ ቤተክርስቲያናት የእስክንድሪያውን ቅዱስ ቄርሎስ የሥጋዌ ቃል አንድ ተፈጥሮ የሚለውን ቀመር ይከተላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ የምትባለው በዚህ ምክንያት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተዋሕዶ የሚለው ቃል ያለው የክርስቶስ መለኮታዊና ሥጋዊ ባህሪያት ፍጹም ተዋህደዋል ብላ ስለምታምን ነው። በተቃራኒው የሞኖፊሳይት ክርስቶሎጂ ሞኖ ማለት አንድ ነው ወይም በእንግሊዝኛው only one nature which is the divine አንድ ተፈጥሮ ብቻ መለኮታዊ የሚለውን አስተምሮ ተቃውማለች። ይህች ቤተክርስቲያን የሞኖፊሳይት አስተምሮ የክርስቶስን ሰብአዊነት የሚክድ ወይም ክርስቶስ አንድ መለኮታዊ ብቻ ተፈጥሮ ያለው እንጂ ሰብአዊ ተፈጥሮ የለውም የሚል አስተምሮ ነው። እነዚህ ቤተክርስቲያናት የኦሪየንታል ኦርቶዶክስ ቸርች ከኬልቄዶን ጉባኤ ይቃወማሉ። የኬልቄዶንን ጉባኤ በ451 ዓመተ ምህረት የተካሄደ ሲሆን የክርስቶስን ሁለት ተፈጥሮች ወይም በእንግሊዝኛው ዳያፊሳይት የሚባል ቱ ኔቸርስ የሚያጎላ ጉባኤ ነበር። ከምስራቃዊ ኦርቶዶክስ ቤተክርስቲያናት ጋር በስነ ምስጢራት፣ በገዳማዊ ሕይወትና ቅዱሳንና ማርያምን በማክበር ይመሳሰላሉ። ታዋቂ የሩቅ ምስራቅ ወይም ኦሪየንታል ኦርቶዶክስ ቤተክርስቲያናት ምሳሌዎችን ልጥቀስ። አንደኛው የኮፕቲክ ኦርቶዶክስ ግብጽ ያለው፣ የኢትዮጵያ ኦርቶዶክስ፣ የኤርትራ ኦርቶዶክስ፣ የሶሪያ ኦርቶዶክስ፣ የአርሜኒያ ሐዋርያዊ ኦርቶዶክስ ቤተክርስቲያንና የማላንካራ ኦርቶዶክስ ህንድ ውስጥ የሚገኘው ናቸው። አራተኛው የክርስትና አይነት ኔስቶሪያን ወይም ንስጥሮሳውያን ቤተክርስቲያን የሚባለው ነው። እነዚህ ሰዎች ወይም ይሄ ቤተክርስቲያን ኔስጦሪዮስ በሚባለው ስያሜ አይስማሙም። ስማችን እኛን አይወክልም ይላሉ ማለት ነው። ማንነታቸውና አመጣጣቸውን ስናይ ታሪካዊ መሰረታቸው
የክርስትና የመጀመሪያው ክፍለ ዘመናት ወይም ከሁለተኛ እስከ ሶስተኛ ክፍለ ዘመን ባለው በዋናነት በሜሶፖታሚያ ወይም በዛሬው ኢራን ሲሆን በጥንቱ ፋርስ ወይም በዛሬው ኢራን ሲሆን የሚጠቀሙት ቋንቋ ሲሪያክ ወይም የሶሪያን ቋንቋ ነው። ከፍተኛ የሆነም የአራማይክ ባህል ተጽዕኖ አላቸው። አራማይክ እንግዲህ ክርስቶስ ራሱ የተናገረው ያስተማረበት ቋንቋ እንደሆነ ይታወቃል። ይህች ቤተክርስቲያን ከሮማውያንና ከባይዛንታይን ቁጥጥር ውጪ የዳበረች ቤተክርስቲያን ነች። የክርስቶስ ባህሪን በተመለከተ ወይም ክሪስቶሎጂ ላይ ያላቸው አስተምህሮአቸው በኒስቶሪየስ ወይም በንስጥሮስ ታሪክ ጋር የተያያዘ ነው። ኒስቶሪያኒዝም ወይም ንስጥሮሳውያን ከቁስጥንጥንያ ፓትርያርክ ከኒስቶሪየስ ጋር የተያያዘ የአምስተኛው ክፍለ ዘመን የክርስትና ስነ መለኮታዊ መናፍቅነት ሲሆን ኢየሱስ ክርስቶስ ሁለት የተዋሃዱ ባህሪያት ያሉት አንድ ሰው ሳይሆን ሁለት የተለያዩ አካላት አንድ ሰውና አንድ መለኮታዊ እንደሆነ አስተምሯል። ይህ ጳጳስም እንደ አሪዮስ ሁሉ ተወግዞ ከቤተክርስቲያን መለየቱ ይታወቃል። ለማርያም የቲዮቶኮስ ወይም እግዚአብሔርን የወለደች የሚለውን ማዕረግ ውድቅ አድርገው ክሪስቶቶኮስ ክርስቶስን የወለደች የሚለውን ይጠቀማሉ። በክርስቶስ መለኮታዊና ሰብአዊ ተፈጥሮ መካከል ግልጽ የሆነ ልዩነት እንዳለ አጽንኦት ይሰጣሉ። ይህም ማለት እነሱ ዳዮፊሳይትስ ናቸው ማለት ነው። በኤፌሶን ጉባኤ ወይም በ431 ዓመተ ምህረት በ5ኛው መቶ ክፍለ ዘመን ንስጥሮስ ከተወገዘ በኋላ ይህች ቤተክርስቲያን ከሌሎች አብያተ ክርስቲያናት ተገላለች። በስነ መለኮት ብቻ ሳይሆን በፖለቲካ፣ በቋንቋና በግዛት ምክንያት ይህ ልዩነት ጠንክሯል። ይህች ቤተክርስቲያን ቀሳውስት እንዲያገቡ ትፈቅዳለች፣ ባሕታዊ ሕይወትንም ታበረታታለች። ፋርስ ወይም ኢራን፣ ህንድ፣ መካከለኛው እስያ፣ ቻይና ድረስ የደረሰ ተከታዮች አሏት። በአንድ ወቅት ምናልባትም በዓለም ላይ በጂኦግራፊያዊ አቀማመጥ ትልቋ ቤተክርስቲያን ነበረች። ነገር ግን የሞንጎሊያው ስርዓት መውደቅ፣ የቲሙር እልቂት ማለት የቱርኮ ሞንጎል ዝርያ ያለው ወራሪ በ14ኛው እና በ15ኛው መቶ ክፍለ ዘመን በእስያና በመካከለኛው ምስራቅ ባደረጋቸው ወረራዎች ወቅት የፈጸማቸው ጨካኝ መጠነ ሰፊ ግድያዎችና ውድመቶች ነው። በሞንጎሊያን ስርዓት መውደቅ፣ በቲሙር እልቂትና በእስልምና ጫናዎች ምክንያት ተመናምናለች። አምስተኛ ፕሮቴስታንቲዝም ከ900 ሚሊዮን እስከ 1.1 ቢሊዮን አባላት ያሉት የክርስትና እምነት ክፍል ነው። ፕሮቴስታንቲዝም የካቶሊክ አስተምህሮችንና ልማዶችን በመቃወም በ16ኛው ክፍለ ዘመን በተካሄደው የተሐድሶ እንቅስቃሴ የተጀመረ የክርስትና እምነት ነው። የፕሮቴስታንቲዝም ዋና ባህሪያትን እንመልከት። አንደኛው በመጽሐፍ ቅዱስ ብቻ ያምናሉ። ሶላ ስክሪፕቹራ ይሉታል በላቲን። ሶላ ማለት ሶሎ ወይም ኦንሊ ማለት ነው። ስክሪፕቹራ ኢዝ ስክሪፕቸር ሶ ኦንሊ ዘ ስክሪፕቸር መጽሐፍ ቅዱስን ብቻ እንደ ስልጣን እንደ የእውቀትና የእግዚአብሔር ቃል ምንጭ መጠቀም ማለት ነው። መዳን በጸጋና በእምነት ብቻ ነው ብለው ያምናሉ። ወይም ሶላ ፊዴ ይባላል። ሶላ ፊዴ ማለት ላቲን ሲሆን ኦንሊ ባይ ፌዝ ወይም በእምነት ብቻ ማለት ነው። ሁሉም አማኞች ካህናት ናቸው፣ ካህን አያስፈልጋቸውም ይላሉ። በሁለት ሚስጥራት ብቻ ያምናሉ ወይም ኦንሊ ቱ ሳክራመንትስ እነዚህም ጥምቀትና ቁርባን ናቸው። የጳጳስን ስልጣን ወይም ጳጳሱ በምድር የክርስቶስ አምሳያ ወይም ምትክ ነው የሚለውን የካቶሊክ አስተምህሮ አይቀበሉም። በሚስጥረ ቁርባን ላይ የምንቀበለው ስጋና ደም ወደ ክርስቶስ ስጋና ደም ይቀየራል የሚለውን በፍጹም አይቀበሉም። መንጽኤ ወይም ፐርጋቶሪ የሚባለውን ይቃወማሉ። የቅዱሳንን ምልጃ ወይም the intercession of the saints ሙሉ በሙሉ ይቃወማሉ። በቅዱሳን በመላእክት አያምኑ። የፕሮቴስታንቲዝም ክፍሎች በዚህ ክፍል ዋናዎቹን የፕሮቴስታንቲዝም እምነቶች ባጭሩ ለማየት እሞክራለሁ። አንደኛ ሉተራን። የሉተራን ፕሮቴስታንቲዝም እምነት ከ80 ሚሊዮን በላይ አማኞች ያሉት ሲሆን የዚህ እምነት መስራች ማርቲን ሉተር ሲሆን ከሮም ከተገነጠሉ በኋላ የተመሰረተ የፕሮቴስታንት ክርስትና እምነት ነው። ዋና አስተምህሮዎቹ በእምነት ብቻ መጽደቅ፣ ከላይ ሶላ ፊዴ እንዳልኳችሁ ኦንሊ ፌት ወይም እምነት ብቻ እና ሶላ ስክሪፕቹራ ወይም በመጽሐፍ ቅዱስ ብቻ መከተል መመራት የሚሉት ናቸው። በአባቶች አስተምህሮ ትውፊት፣ የቅዱሳን ተአምራት አያምኑ። በአዳም የኃጢአት ውርስ አያምኑም። በዚህም ምክንያት ለብዙ አማኞች የስነ ልቦና ማራኪነት አለው። የዚህ ቤተክርስቲያን አንዱ ምሳሌ የሚሆነው በአሜሪካ የኤቫንጀሊካል ሉተራን ቤተክርስቲያን ወይም የሉተራን ቤተክርስቲያንና የሚዙሪ ሲኖድ የሚባሉት ናቸው። ሁለተኛ የተሐድሶ ፕሬስባይቴሪያን ወይም ካልቪኒስት የሚባለው ሲሆን ይህ ቤተክርስቲያን ከ75 እስከ 100 ሚሊዮን አባላት አሉት። የዚህ እምነት መስራች ፈረንሳዊው ጆን ካልቪን ሲሆን የሰው ልጅ ተፈጥሮ ሙሉ ለሙሉ በኃጢአት ተበላሽቷል፣ እግዚአብሔር ግን ፍጹም ሉዓላዊ ነው ብሎ ያምናል።
ቅድመ ውሳኔ ወይም ፕሪዴስቲኔሽን በሚለው ሃይማኖታዊ አስተምሮአቸው የሚታወቁት ካልቪኒስቶች እግዚአብሔር የሚያድነውንና የሚኮንነውን አስቀድሞ መርጧል ብለው ያምናሉ። ለምሳሌ የፕሬስባይቴሪያንስ ቤተክርስቲያን አሜሪካ እና የደች ተሐድሶ ቤተክርስቲያን። ሶስተኛ የአንግሊካን ወይም ኤጲስቆጶሳዊ ቤተክርስቲያን። ይህ ቤተክርስቲያን ከ85 ሚሊዮን በላይ አባላት አሉት። በካቶሊክና በፕሮቴስታንት መካከል ወይም በሮምና በተሐድሶ መካከል ያለ እምነት ሲሆን የጋራ የጸሎት መጽሐፍ አለው። የዚህ እምነት መነሻ እንግሊዝ በ16ኛው መቶ ክፍለ ዘመን ሲሆን መስራቹም ሄንሪ 8ኛ የሚባል የእንግሊዝ ንጉስ ነበር። ይህ ቤተክርስቲያን ልክ እንደ አይሁድ እምነት ቤተክርስቲያንና ብሔር፣ አገር ወይም አንድ ህዝብ የሚገናኝበት ነው። ሁሉን አቀፍ አይደለም ማለት ነው። ወይም ስሙ ላይ የአገር ስያሜ ያለው። አንግሊካን ማለት እንግሊዛዊ ማለት ነው። ቴዎሎጂው ወይም ሃይማኖታዊ አስተምሮው ቅዱሳት መጻሕፍትን፣ የታሪክ ልማድን ወይም ቅዱሳት አባቶችንና ስራቸውን እንዲሁም ግለሰባዊ ምክንያታዊነትን በጋራ የያዘ ነው። የአንግሊካን ቤተክርስቲያን ካቶሊካዊ መዋቅር ሲኖረው አስተምሮው ግን ፕሮቴስታንታዊ ነው። ለምሳሌ የእንግሊዝ ቤተክርስቲያን እና የኤጲስቆጶሳዊ ቤተክርስቲያን። አራተኛ ባፕቲስት ቸርች ወይም ባፕቲስት ቤተክርስቲያን። ይህች ቤተክርስቲያን ከ100 ሚሊዮን በላይ አባላት አሏት። ይህች ቤተክርስቲያን አማኞችን ውሃ ውስጥ በማጥለቅ ማጥመቅንና በምዕመናን አስተዳደር ወይም በእንግሊዝኛው ኮንግሪጌሽናል ሊደርሺፕ ታምናለች። እንደ ኦርቶዶክስ በልጅነት ጥምቀት ሳይሆን የአዋቂዎች ወይም የአማኞች ጥምቀት ያካሂዳሉ። የአካባቢው ጉባኤ ራስን በራስ ያስተዳድራል። ጳጳሳት የላቸውም። የመጽሐፍ ቅዱስን ቀጥተኛ ትርጓሜ ይወስዳሉ። ይህች ቤተክርስቲያን ከአሜሪካ የሲቪል መብቶች ታሪክ በኋላ በብዙ ጥቁር አሜሪካውያን ዘንድ ተከታዮች ያላት፣ በተለይም አሜሪካ የደቡብ ግዛቶች ለምሳሌ እንደ ቴክሳስ፣ ሉዊዚያና፣ ሚሲሲፒ እና አላባማ ብዙ ተከታዮች አሏት። ለምሳሌ የደቡብ ባፕቲስት ኮንቬንሽን አንዱ ነው። አምስተኛ ሜቶዲስት ወይም ዌስሊያን ቤተክርስቲያን። ይህ ቤተክርስቲያን ከ80 ሚሊዮን በላይ አባላቶች ያሉት ሲሆን መስራቹ ጆን ዌስሊ ይባላል። በአንግሊካን ተሐድሶ ንቅናቄ ውስጥ የተፈጠረ እምነት ነው። ይህ እምነት በግል ቅድስናና በነጻ ፍቃድ ላይ አጽንዖት በመስጠት ይታወቃል። የዚህ እምነት መለያዎች ራስን መግዛትና ድሆች ላይ ማተኮር ነው። ታዋቂው የዚህ እምነት ቤተክርስቲያን የዩናይትድ ሜቶዲስት ቤተክርስቲያን የሚባለው አሜሪካ ውስጥ ያለው ቸርች ነው። ስድስተኛ ፔንቴኮስታል ወይም ካሪዝማቲክ ቤተክርስቲያን። ይህ ቤተክርስቲያን በፍጥነት እያደገ ያለና በአሁኑ ሰዓት ከ300 እስከ 600 ሚሊዮን በላይ አባላት ያሉት ነው። በመንፈስ ቅዱስ መጠመቅ፣ በልሳን መናገር፣ ተአምራትና የመንፈስ ስጦታዎች የመሳሰሉ አስተምሮዎች አሉት። ኢትዮጵያ ውስጥ በብዛት የምናገኘው የፕሮቴስታንቲዝም አይነት ይሄ ነው። ዓለም ላይ በተለይ አፍሪካና ላቲን አሜሪካ በስፋት የተሰራጨ የፕሮቴስታንቲዝም አይነት ነው። አሁንና ዛሬ ላይ ትኩረት ማድረጉ የድህነት አገልግሎት መስጠቱ በብዙ ሰዎች ዘንድ ተቀባይነት እንዲኖረው አድርጎታል። ሰባተኛ አናባፕቲስት ወይም ዳግም ጥምቀት። የዚህ ቤተክርስቲያን ዋናው ትኩረት የአዋቂዎች ጥምቀት ሲሆን ሰላም፣ ቀላል ኑሮ ለምሳሌ ጥንታዊ ኑሮ ከቴክኖሎጂና ከዘመናዊ አገልግሎት የራቀ ኑሮ ላይ ያተኩራሉ። መነሻቸው የ16ኛው ክፍለ ዘመን አውሮፓ ወይም ስዊትዘርላንድ እና ጀርመን ሲሆን ዋና እምነታቸው የአዋቂዎች ጥምቀት ብቻ ማለታቸው ነው። ዳግም ጥምቀት አናባፕቲስት የሚል ስም አሰጥቷቸዋል። የመንግስት ቤተክርስቲያን የህፃናት ጥምቀት፣ ወታደራዊ አገልግሎት ብዙውን ጊዜ አይቀበሉም። በፈቃደኝነት ላይ የተመሰረተ እምነት፣ የህብረተሰብ ንጽህና፣ ደቀ መዛሙርትነት ላይ ያተኩራሉ። በካቶሊኮችም ሆነ በሌሎች ፕሮቴስታንቶች ከባድ እንግልትና መገለል ደርሶባቸዋል። እስኪ ዋና ዋናዎቹን የአናባፕቲስት ቅርንጫፎች እንይ። አንደኛው አሚሽ የሚባሉ ህዝቦች በባህላዊ መንገድ የሚንቀሳቀሱና በዋናነት በአሜሪካ ግዛቶች በኦሃዮ፣ ፔንሲልቬኒያ እና ኢንዲያና እና በካናዳ የሚኖሩ ሲሆን በቀላል እና በገጠር ያኗኗር ዘይቤያቸው ይታወቃሉ። ዘራቸው ከስዊትዘርላንድ እና ከጀርመን የመጡ ሲሆኑ ትህትናን፣ ቤተሰብንና ከዘመናዊ ማህበረሰብ መለየትን ያጎላሉ። ብዙውን ጊዜ የኤሌክትሪክ አውቶሞቢሎችንና ዘመናዊ ቴክኖሎጂን ይቃወማሉ ወይም አይጠቀሙም። ሁለተኛ ሜኖናይትስ። ሜኖ ሲሞንስ በተባለ ሰው ስም የተሰየሙት ሜኖናይትስ በአመፅ አልባነት ያምናሉ። ብዙውን ጊዜ የሰላም አብያተ ክርስቲያናት ሆነው ያገለግላሉ። አንዳንዶቹ በወግ አጥባቂነት ሲኖሩ፣ ብዙዎቹ ዘመናዊ ናቸው። በዓለም አቀፍ ደረጃ በገጠርም ሆነ በከተማ አካባቢዎች ይኖራሉ። በአሜሪካ ፔንሲልቬኒያ፣ ኦሃዮ፣ ኢንዲያና እና ካንሳስ በብዛት ይገኛሉ። ሁተራይትስ ራሳቸውን ችለው የሚኖሩ የገጠር ቅኝ ግዛቶች ውስጥ በዋናነት በምዕራብ ካናዳ እና በአሜሪካ የሚኖሩ ሲሆን የሁሉም ዕቃዎችን የጋራ ባለቤትነት ወይም ፕሪሚቲቭ ቅድመ ኮሚኒዝምን ያራምዳሉ። በአብዛኛው የሚኖሩት በአልበርታ፣ በማኒቶባ፣ በሳስካቹዋን፣ በሞንታና እና በደቡብ ዳኮታ ነው። ስምንተኛ አድቬንቲስት።
አድቬንቲስቶች ከ20 ሚሊዮን በላይ አባላት ሲኖሯቸው የዚህ እምነት መለያ የመጨረሻው ቀን እንደቀረበ አምኖ መኖር፣ ቅዳሜን ሰንበት አድርጎ ማክበርና የግል ጤናን መጠበቅ፣ አመጋገብ ማስተካከልና ሰውነትን መግዛት ናቸው። መስራቹ ዊሊያም ሚለር ሲሆን በ19ኛው መቶ ክፍለ ዘመን መጀመሪያ ላይ የተመሰረተ እምነት ነው። ታዋቂው ቤተክርስቲያን የሰባተኛ ቀን አድቬንቲስት የሚባለው ነው። 9ኛው ኩዌከሮች ወይም ውስጣዊ ብርሃን ቤተክርስቲያን። የዚህ ቤተክርስቲያን መለያ ውስጣዊ ብርሃን የሚለው አስተምሮ ሲሆን ይህም ማለት እያንዳንዱ ሰው ያለ ካህን ያለ ቄስ አስፈላጊነት በራሱ ውስጥ የመለኮታዊ ቀጥተኛ የግል ተሞክሮን ማግኘት ይችላል የሚል ነው። መስራቹ ጆርጅ ፎክስ ሲሆን በዚህ እምነት ውስጥ ቀሳውስትና ምስጢራተ ሃይማኖት የሉም። ሃይማኖቱ የሚታወቀው ዝምታንና ተመስጦን እንደ አምልኮ በመቁጠሩና ስር ነቀል እኩልነትን ለሁሉም በሚል አስተምሮ ነው። በተመሰረተበት ወቅት ባርነት ይተገበር ስለነበረ ለባሮች ነጻነትና ለሴቶች እኩልነት ታግሏል። በሚቀጥለው ክፍል በስላሴ የማያምኑ 3 የፕሮቴስታንቲዝም ወይም የሬስቶሬሽኒዝም እምነቶችን ላሳያችሁ። አንደኛ የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን ወይም በእንግሊዝኛው ሌተር ዴይ ሴንትስ ይሉታል ወይም ባጭሩ ሞርሞንስ ይባላሉ። ይህ ቤተክርስቲያን ከ17 ሚሊዮን በላይ አባላቶች ሲኖሩት መስራቹ ጆሴፍ ስሚዝ የሚባል ኒውዮርክ የተወለደ ግለሰብ ነው። ተጨማሪ ቅዱስ መጻሕፍትን ወይም የሞርሞን መጽሐፍ የሚባልን አስተዋውቀዋል። የሥነ መለኮት አስተምሯቸውን ስናይ እግዚአብሔር አንድ ጊዜ ሰው ስለሆነ ሰዎች መለኮታዊ የመሆን ዕድል ተሰጥቷቸዋል ይላል። በአሜሪካ በዩታ ስቴት ብዙ ተከታይ ያለው እምነቱ ከአንድ በላይ ሚስትን ማግባት ይፈቅዳል። ሁለተኛ የየሆዋ ምስክሮች ወይም በእንግሊዝኛ ጀሆቫ ዊትነስ። ይህ ቤተክርስቲያን ከ10 ሚሊዮን በላይ አባላቶች አሉት። የዚህ እምነት ዋናው መታወቂያ በስላሴ የማያምን ወይም በእንግሊዝኛው ኖን ትሪኒቴሪያን ከቤት ቤት የሚደረግ የወንጌል ስብከትና የሲኦል እሳት የለም የሚሉ አስተምሮቶቹ ናቸው። መስራቹ ቻርልስ ቴዝ ራስል ሲሆን በ19ኛው መቶ ክፍለ ዘመን መጨረሻ ላይ በዩናይትድ ስቴትስ ውስጥ የተመሰረተ ቤተክርስቲያን ነው። ዋና ዋና እምነቶችን ስናይ እግዚአብሔር ወይም ይሆዋ ወይም ጀሆቫ አንድ አምላክ ሲሆን ሶስት አይደለም ብሎ የሚሰብክ ነው። ኢየሱስ የእግዚአብሔር የመጀመሪያ ፍጥረት ሲሆን ከእግዚአብሔር ጋር እኩል አይደለም ይላሉ። ቅዱሳት መጻሕፍታቸው መጽሐፍ ቅዱስ እንደ ብቸኛ ባለስልጣን በተለይ የአዲስ ኪዳን ትርጓሜን በተለይ ይወስዳሉ። በቅርቡ የሚመጣ አርማጌዶን ወይም የዓለም መጨረሻ አለ ብለው የሚያምኑ ሲሆን በዚህ የዓለም መጨረሻም 144,000 ብቻ የተመረጡ ሰዎች ከክርስቶስ ጋር በሰማይ ይገዛሉ ብለው ያምናሉ። ከቤት ወደ ቤት የሚደረግ ስብከትን እንደ ሃይማኖት ግዴታ ይወስዳሉ። ልክ እንደ አናባፕቲስቶች በፖለቲካ፣ በወታደራዊ አገልግሎት ወይም በብሔራዊ ቃል ኪዳኖች ለምሳሌ ብሔራዊ መዝሙር በመዘመር ውስጥ መሳተፍን አይፈቅዱም። ደም መስጠትን ይከለክላሉ። በዓላትን ወይም የልደት ቀናትን አያከብሩም። ይህን እንደ አረማዊ ወይም እንደ ኢአማኝነት ይቆጥሩታል። ሶስተኛ ክሪስታዴልፋውያን ወይም የክርስቶስ ወንድማማቾች። የዚህ እምነት መነሻ በ19ኛው ክፍለ ዘመን አጋማሽ ሲሆን መስራቹን ጆን ቶማስ ይባላል። ዋና እምነቶቹ እግዚአብሔር አንድ አምላክ ነው የሚል፣ እንደ ጀሆቫ ዊትነሶች ሁሉ ስላሴን የማይቀበል፣ ኢየሱስ ሙሉ በሙሉ ሰው ነው ብሎ የሚያምን፣ በመለኮታዊነት የተወለደ ግን አስቀድሞ ያልነበረ የሚል፣ መንፈስ ቅዱስ የእግዚአብሔር ኃይል እንጂ ሶስተኛ የስላሴ አካል አይደለም የሚል፣ የሰው ልጅ ነፍስ ሟች ናት ብሎ ያምናል። የማይሞት ነፍስ የለም ይላል። ነገር ግን ክርስቶስ ሲመለስ ትነሳለች ብሎ ያምናሉ። በማጥለቅ የአዋቂዎችን ጥምቀት ይተገብራሉ። ቀሳውስትና ካህናት የላቸውም። የፖለቲካ ተሳትፎን አያበረታቱም። በተለይ የሚታወቁት የእነዚህ የክርስቶስ ወንድሞች ቤተክርስቲያን ጠንካራ በሆነ የፍጻሜ ዘመን እምነታቸው ነው ወይም ኤስካቶሎጂካል እምነታቸው ነው። በትንሣኤ ያምናሉ እና የእግዚአብሔር መንግስት በምድር ላይ ትመሰረታለች ብለው ያምናሉ። እንግዲህ ለዛሬ ያዘጋጀውላችሁ የኩራዝ ፖድካስት ፕሮግራም ይህን ይመስል ነበረ። ዝግጅቱን ከወደዳችሁት ላይክ ያርጉ፣ ሰብስክራይብ በማድረግ ተመሳሳይ አስተማሪና አሳዋቂ ዝግጅቶችን ይከታተሉ። በተጨማሪም ሀሳቦትን ያጋሩኝ። አመሰግናለሁ። በሚቀጥለው ዝግጅት እስከምንገናኝ መልካም ቆይታ